ሰላም እንዴት አለህ? ሁሉ ሰላም እግዚአብሔር ይመስገን ደህና ነኝ። ለማስታወሻ ያህል ይሄንን አስቀምጬልሃለሁ። በህይወት ውስጥ ደስተኛ የምትሆነው በህይወት ውስጥ እርካታን የምታገኘው ለዓላማህ ስትኖር ነው። እያንዳንዷ እንቅስቃሴ እያንዳንዷ ጉዞ ዓላማህ ጋር መገናኘት አለበት። አንተ እዚህ ለደስታ አይደለም የተፈጠርከው። አንተ እዚህ ለመዝናናት አይደለም የተፈጠርከው። አንተ የተፈጠርከው ለትልቅ ዓላማ ነው። ያን ዓላማ ለማሳካት ደግሞ ትልቅ ኃይል ይጠይቃል፣ ትልቅ ወኔ ይጠይቃል፣ ትልቅ ስራ ይጠይቃል። ይህን ኃይል ለማግኘት ደግሞ ሁሉ ጊዜ መስራት አለብህ። ሁሉ ጊዜ ዓላማህ ላይ ፎከስ ማድረግ አለብህ። ካለበለዚያ ልታሳካው የምትፈልገውን ነገር አታሳካም። እና ይህን ሁሉ ያስታውስ። አንተ የተፈጠርከው ለትልቅ ዓላማ ነው። ያንን ዓላማ ለማሳካት ሁሉ ጊዜ መስራት አለብህ። ሁሉ ጊዜ እዛ ጋር ፎከስ ማድረግ አለብህ። ዲስትራክሽን ይብቃህ። ዲስትራክሽን ይብቃህ። እንደ ሌሎቹ ለመሆን አትጣር። ሌሎቹን ለማስደሰት አትጣር። አንተ ራስህ ላይ ፎከስ ማድረግ አለብህ። ውጫዊ ነገር ቶ መጀመሪያ ራስህ ላይ ትኩረት ስጥ። ምን እንደተሰጠህ እወቅ። የምትፈልገውን ነገር የታሰበልህን ዓላማ ያሰብከውን ዓላማ ለማሳካት የተሰጠህን ነገር እወቅ፣ መርምር፣ እወቀው፣ አሳድገው፣ አበልጽገው። ይሄ በዚህ ሂደት ውስጥ ብዙ አይነት አላስፈላጊ ነገሮች ከመንገድህ ሊያወጡህ ይችላሉ። እነዛን ተጠንቅቀህ መተው አለብህ። ዩቲዩብ ላይ፣ ኢንስታግራም ላይ፣ ፌስቡክ ላይ፣ ሶሻል ሚዲያ ላይ በአጠቃላይ የምታያቸው 90% የማይጠቅምህ ናቸው። አንተን የማይጠቅምህ ከሆነ ይጎዳሃል። አንተን የማይጠቅምህ ከሆነ ይጎዳሃል። ዓላማህ ጋር ካልተገናኘ የምታየው ነገር፣ ኮንሱም የምታደርገው ነገር፣ ወደ ውስጥ የምታስገባው ነገር ምንም አይጠቅምህም። ስለዚህ ትኩረት ስጥ። ምን እንደምትፈልግ፣ ምን ማድረግ እንዳለብህ፣ ዓላማህ ምን እንደሆነ ሁል ጊዜ አስታውስ እና በዛ ተራመድ። ከዛ በኋላ ደስታው አውቶማቲክሊ ይመጣል። ከዛ በኋላ እርካታው አውቶማቲክሊ ይመጣል። ገንዘቡ ይመጣል፣ ሴቱም ይመጣል። ሌላው ነገር ትርፍ የሆነው ነገር ሁሉ ይመጣል። ግን ከዓላማህ በፊት ደስታን የምታስቀድም ከሆነ፣ ከዓላማህ በፊት መዝናናትን የምታስፈልጥ ከሆነ፣ አንተ ለተፈጠርክበት ዓላማ የማትሄድ ከሆነ ሌሎቹ ነገሮች ይሸሻሉ። ሌሎቹ ነገሮች በምትፈልገበት ጊዜ ይሸሹሃል። ለምን? አንተ ለዛ አልተፈጠርክም። እነዛን ነገሮች ለመውሰድ ለማደን አልተፈጠርክም። አንተ የተፈጠርከው ዓላማህን ለማደን ነው። ስለዚህ በርታ፣ ጠንከር፣ ዲስትራክት አትሁን። ዲስትራክሽን ምንም አይሰራልህም። ሰዓትህን አታባክ ነው። ፎከስ አድርግ። ይሄን የዛሬ መልእክት ለዓላማህ ኑር።